was attacked. I know it. I heard it. She's screaming. She was thrown to the ground. Do me a favor, calm down. Calm down. Other than your roommate, is there anybody else inside the house? I don't know. ይህ ድምጽ የተሰማው የካቲት 15 2020 ዓመተ ምህረት ነው። ፖሊሶች ወደ ስፍራው ሲደርሱ አንድ ወጣት በደም ተለውሶ መርማሪዎቹን ጠበቃቸው። በእጆቹ ላይ ደም አለ፣ በሰውነቱ ላይ የጭረት ምልክቶች አሉ። ታሪኩ ግን የተወሳሰበ ነበር። ገዳዩ እሱ ነው ወይስ በጨለማ ውስጥ የተደበቀ ሌላ አደገኛ ሰው አለ? ይህ የታዋቂዋ ዶክተር ኤሚ ሃርዊክ አሳዛኝ ህልፈትና ስለተበላሸው የቫለንታይን ምሽት ታሪክ ነው። እስከ መጨረሻው አብራችሁን ቆዩ። ፖሊሶች የሆሊውድ ሂልስ ወደሚገኘው ወደ ኤሚ ሃርዊክ መኖሪያ ቤት ሲደርሱ ሁኔታው እጅግ አስፈሪ ነበር። የ38 ዓመቷ ኤሚ በገዛ ቤቷ በረንዳ ስር ወድቃለች። በህይወት ለመቆየት እያጣጣረች ነበር። ፖሊሶች ወዲያውኑ አይናቸውን ያሳረፉት ማይክል ሄርማን በተባለው ሰው ላይ ነበር። ማይክል የኤሚ አብሮ አደግና የቤት ውስጥ ጓደኛ ነው። ይሄ ሩሜት እንደምንለው ማለት ነው። ነገር ግን ፖሊሶችን ይበልጥ ያጠራጠራቸው 3 ነገሮች ነበሩ። የመጀመሪያው ማይክል እጅግ ተረብሿል። ሁለተኛ ይንቀጠቀጣል። ከሁሉም በላይ ደግሞ እጆቹ በደም ተለውሰዋል። ፖሊስም ምን እንደተፈጠረ ሲጠይቀው መልሱ አላውቅም፣ ተኝቼ ነበር የሚል ነው። ለፖሊሶች ይሄ ግር የሚያሰኝ ጉዳይ ነበር። ምክንያቱም በቤት ውስጥ ከእሱና ከኤሚ ውጪ ሌላ ሰው አልነበረም። ማይክልን በካቴና አስረው ወሰዱት። ነገር ግን አንድ ትልቅ ችግር አለ። ማይክል እየዋሻ አልነበረም። ኤሚ ወደ ሆስፒታል ተወስዳ በህይወትና በሞት መካከል ስትታገል መርማሪዎች ቤቱን መፈተሽ ጀመሩ። ያገኙት ነገር ግን ግራ የሚያጋባ ነበር። የቤቱ የፊት ለፊት በር መስታወቱ ተሰባብሯል። ይህ ዝርፊያ ነው ብለው አሰቡ። ነገር ግን ቤት ውስጥ ያሉት ውድ የኤሌክትሮኒክስ እቃዎች፣ የጥበብ ስራዎችና $500 ጥሬ ገንዘብ ባለበት ቦታ ተቀምጠዋል። ዘራፊ ቢሆን ኖሮ ገንዘቡን ይወስድ ነበር። ይህ ዝርፊያ አይደለም፣ ይህ የግድያ ተደቆ ነው ብለው አሰቡ። መርማሪዎቹ ወደ ላይኛው ፎቅ ወደ ኤሚ መኝታ ቤት ሲወጡ ደግሞ የበለጠ አስደንጋጭ ነገር አገኙ። ጥቁር የሀብል ፍሬዎች። የኤሚ ሀብል ተበጣጥሶ ፍሬዎቹ መኝታ ቤቷ ውስጥ ተዘርግፈዋል። ፍሬዎቹ ከመኝታ ቤቱ ይጀምሩና ኮሪደሩን አቋርጠው ልክ ኤሚ የወደቀችበት የ3ኛ ፎቅ በረንዳ ድረስ ተበትነዋል። ይህ የሚያሳየው አንድ ነገር ነው። ኤሚ አልወደቀችም። ኤሚ ተጎትታ ታግላና ተገፍታን የተወረወረችው። ፖሊሶች ማይክልን ሲመረምሩት በሰውነቱ ላይ ያሉ ጭረቶች እርዳታ ለመፈለግ አጥር ሲዘል የተፈጠሩ መሆናቸውን አረጋገጡ። ይህንንም የጎረቤት የደህንነት ካሜራ አረጋገጠላቸው። ማይክል ንጹህ ግን ካሜራው ሌላ የቀረጸው አስፈሪ ነገር ነበር። ከጥቂት ሰዓታት በፊት አንድ በኮፍያ የተሸፈነ ጓንት ያደረገ ሚስጥራዊ ሰው ወደ ኤሚ ቤት ሲጠጋ ይታያል። ሰውየው ካሜራውን በእጁ ለመሸፈን ይሞክራል። ይህ ሰው ማን ነው? መልሱን የሰጠው የኤሚ የቅርብ ጓደኛ የሆነው ሮበርት ነበር። የኤሚ ሞት ሲሰማ ሮበርት ለፖሊሶች እንዲህ አለ፣ ኤሚ ሁሌም የምትለኝ ነገር አለ። አንድ ቀን የሆነ ነገር ቢፈጠርብኝ ወይም በሞት ገዳዩ ጋሬዝ ነው። ጋሬዝ ፐርሳውስ። ኤሚ ከዚህ ሰው ጋር የተዋወቀችው ከ10 ዓመት በፊት ነበር። መጀመሪያ ላይ እንደ ማንኛውም ፍቅረኛ መልካም የነበረው ጋሬዝ በፍጥነት ወደ ጭራቅነት ተቀየረ። ተቆጣጣሪ፣ ቀናተኛና አደገኛ ሆነ። ኤሚ ግንኙነቱን ብታቋርጥም ጋሬዝ ግን አላቆመ። ኮምፒውተሮቿን ሀክ እያደረገ ፎቶዎቿን ይሰርቅ ነበር። ለ5 ዓመታት እንዳይቀርብ የፍርድ ቤት ትዕዛዝ ወጥቶበት እንኳን መከታተሉን አላቆመም። ከ9 ዓመታት በኋላ እንደ አውሮፓውያን አቆጣጠር በ2020 ዓ.ም ጋሬዝ ተመልሶ መጣ። በዚህኛው ጊዜ ግን ለመከተል ብቻ አልነበረ። ቀኑ የካቲት 14 የቫለንታይን ቀን ነው። ኤሚ ከጓደኞቿ ጋር አስደሳች ምሽት አሳልፋ ወደ ቤቷ ትመለሳለች። ሰዓቱ ሌሊት 7 ሰዓት ነው። በታችኛው ፎቅ ጓደኛዋ ማይክል ተኝቷል። ኤሚ ወደ ላይኛው ፎቅ ወደ መኝታ ቤቷ ገባች። ነገር ግን በዛ መኝታ ቤት ውስጥ ብቻዋን አልነበረችም። ጋሬዝ በእርሳ ውስጥ በጨለማ ውስጥ ተደብቆ ይጠብቃት ነበር። ልክ እንደገባች ጥቃት ሰነዘረባት። ኤሚ ጠንካራ ሴት ነበረች። ለህይወቷ የቻለችውን ያክል ታግላለች። በምርመራ ወቅት በጋሬዝ እጅ ላይ የኤሚ ጥርስ ምልክት ተገኝቷል። ያ ማለት ምን ያህል እንደታገለች ያሳያል። ነገር ግን ጋሬዝ ግዙፍ ሰው ስለሆነ አንቆ ይዟት የለበሰችውን ሀብል በጣጥሶ እየጎተተ ወደ በረንዳ ወሰዳት። ከዚያም በጭካኔ ከ3ኛ ፎቅ ላይ ወረወራል። ፖሊሶች ባደረጉት ጥረት ጋሬዝ ተያዘ። መጀመሪያ ላይ አደጋ ነው ብሎ ቢከራከርም በሰውነቱ ላይ የተገኘው የኤሚ ዲኤንኤ እና የጥርስ ምልክት እንዲሁም ካሜራው ላይ የታየው ምስል አጋለጠው። ከሁሉም በላይ ግን ኤሚ ከመሞቷ በፊት የጻፈችውና እሱን እንደምትፈራው የሚገልጸው ደብዳቤ ወሳኝ ማስረጃ ነበረ። በሴፕቴምበር 2023 ጋሬዝ ፐርሳውስ እድሜ ልክ እስራት ተፈረደበት። ዶክተር ኤሚ ሃርዊክ በህይወቷ ብዙዎቹን የመከረችና የረዳች ጠንካራ ሴት እንደነበረች የሚነገርላት ሲሆን ዛሬም የእሷ ሞት ለሌሎች ሴቶች መዳን ምክንያት እየሆነ ነው። በእሷ ስም ኤሚስ ሎ የኤሚ ህግ እየተባለ የሚጠራ ረቂቅ ህግ ወጥቶ እንደ ጋሬዝ አይነት አሳዳጆች ላይ ጥብቅ ቅጣት እንዲጣል እየገፋፋ ይገኛል። ታሪኩን ከወደዳችሁት ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ